ኦኬ ተወኩል ጋር ግን አይጋጭም አይደል? እንዴት ብሎ ምልህ ገና ለገና እንዴት ነው ልታኖረኝ ያሰብከው ምንድነው ገቢህ ምናምን ስትለኝ አንቺ በአላህ ተወከይም እንዴ ርዝቅ በአላህ አይደለም እንዴ እንላለን ወንዶቹ። ናችን በጣም አጠያቂና አነጋጋሪ ወይም ደግሞ በደንብ መመካከር ያለብን ይሄ ፕሮግራም ሁሉ ያስታውሳለሁ በዋነኝነት ለወጣት ተጋቢዎች ወጣት ወንዶችና ወጣት ሴቶችን እነሱን አቅም ማሳደግ ማበርታት ማጎልበት ስለሆነ ሊያስቡበት የሚገባ ጉዳይ ነው። ሉክ የመጀመሪያ በትዳር የመፈላለግ ሰሞን to the extent ታቡ ሊመስል ይችላል ስለ ገንዘብ ማውራት ነውር ነገር አይነካ ይደፈር እንደው ነውር ነገር የቁሰው ገና ለገና ስለ ገንዘብ የጠየቀችኝ ወይም ደግሞ ምን አለ አለችኝ ወይም ደግሞ በተቃራኒው እሱም እንደዛው። ስለዚህ አንዳንዶች በቃ ማአፍን መዝጋት በዛ ጉዳይ ላይ ሙቀዊማት الحياه ነው በቃ የመኖሪያ ምሰሶ ነው። ስለዚህ መነገር አለበት በስነ ስርዓት ክሊር መደረግ አለበት በደንብ በዝርዝር እናነሳለን መሐመድ። ስለዚህ በዚህ ፕሮግራማችን ውስጥ ካሉን በጣም ኢምፖርታንት ፕሮግራሞች አንዱ በእኔ እምነት ይሄ ነው። ኦኬ ተወኩል ጋር ግን አይጋጭም አይደል? እንዴት ብሎ ምልህ ገና ለገና እንዴት ነው ልታኖረኝ ያሰብከው ምንድነው ገቢህ ምናምን ስትለኝ አንቺ በአላህ ተወከይም እንዴ ርዝቅ በአላህ አይደለም እንዴ እንላለን ወንዶቹ። وفي السماء رزقكم وما توعدون ይሄ ሁሉም ሰው የቀረው አያ ነው። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ለቤተሰቦቻቸው እኮ የአመት ቀለብ ሰፍረዋል እኮ። የተወኩል አይነታ የተወኩል ሞዴል እሳቸው ናቸው። መቼም ከረሱል ሰለላሁ ዐለይሂ ወሰለም በላይ የአላህ ላይ የተወከለ ሰው እኔ የሚخالፈኝ ሰው የለም በዚህ ፍልስፍና አይደል? ከሳቸው በላይ የተወከለ ሰው የለም። ግን የአመት ቀለብ ሰፍረዋል ለቤተሰቦቻቸው። አንተ እንደ ኮር በላይ አስቤዛ ገዝተህ ታውቃለህ? ሐቁን እንነጋገር። እዚህ ቤት ያላችሁ ሰዎች እንደ አመት ቀለብ አይ ዶንት ኖ አንዳንድ ሰዎች በኮሮና ዘመን በኮንቴነር ምግብ አስገብተዋል ምን ነገር